ሰላም እንደምን ናችሁ? ሰላም ናችሁ? ስሜ አህመድ አወቀ ይባላል። ይህ ቪዲዮ የመጀመሪያ የዩቲዩብ ቪዲዮ ነው። ያው ወደፊትም ከፋርማሲ ጋር በተያያዙ ያሉ ኮርሶችን የተለያዩ ቶፒኮችን እንማማራለን። በዋነኛነት ከፋርማስቲካል ኬር፣ ከፋርማስቲካል ሳይንስ እና ከሶሻል ፋርማሲ አንጻር ያሉ ኮርሶችን ለመዳሰስ እንሞክራለን። በዋነኛነት እኔ የያዝኩት ኦርደር አለ። እነዚህን ነገሮች ለእናንተ አደርሳለሁ ብዬ ያሰብኩት አለ። ግን ከዛ ተጨማሪ እናንተ እንዲሰራላችሁ የምትፈልጉት ነገር ካለ ያንን ጥቆማ መስጠት ትችላላችሁ። ከዛ በኋላ እነዛ ነገሮች ላይ እንሄድባቸዋለን ማለት ነው። በዋነኛነት የሚሆነው እንዴት ነው? ያው ፓወር ፖይንቶችን የምናዘጋጃቸው ከተለያዩ ዩኒቨርሲቲዎች እንዲሁም እኛ የተማርንባቸው ፓወር ፖይንቶች ናቸው። እነዚህን ፓወር ፖይንቶች ለማግኘት ዲስክሪፕሽን ላይ የቴሌግራም ቻናላችንን እናስቀምጣለን። ከዛ መውሰድ ትችላላችሁ። እዚህ ቶፒክ ላይ በደንብ አድርገን የምናያቸው ነገሮች አሉ። በዋነኛነት ቪዲዮውን ለማሳጠር እሞክራለሁ ተልተሎ እያልኩ እናንተ የቀሩ ነገሮችን ከቴሌግራም ቻናላችን ላይ ፓወር ፖይንቱን በማውረድ ታያቸዋላችሁ። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ስለዚህ አሁን ወደ ዛሬው ቶፒካችን እንሂድ። ስለዚህ ፋርማኮቴራፒ ኦፍ ኢስኬሚክ ሃርት ዲዚዝ ይላል። በዋነኛነት ያው ስዕሉ ጋር እንደምትመለከቱት ብዙን ጊዜ ያው አንጃይና እየተባልን አንጀራ ፒክቶሪስ እየተባልን የተማርነው ትምህርት ነው። ስለዚህ በዋነኛነት ኢስኬሚክ ሃርት ዲዚዝ ምን አይነት ፊውቸሮች እንዳሉት በደንብ አድርገን እናያለን። ስለዚህ ዚስ ኢዝ አውትላይኖቻችን ናቸው እነዚህ። ኢንትሮዳክሽን ይኖረናል፣ ኢቲዮሎጂ፣ ሪስክ ፋክተሮች፣ ክላሲፊኬሽን፣ ፓቶፊዚዮሎጂ፣ ክሊኒካል ፕሬዘንቴሽን፣ ዲያግኖሲስ ኤንድ ዜር ማኔጅመንት ኤንድ ሪስክ ስኮር እናደርጋለን። ላስት ዋን አውትካም ኢቫሉዌሽን እናያለን ማለት ነው። ዘስ አር አወር ኦብጀክቲቮቻችን ናቸው። ሪስክ ፋክተሮችን አይዴንቲፋይ ማድረግ፣ ስቴብል አንጃይናን ከአኪዩት ኮሮናሪ ሲንድረም ጋር በደንብ ዲፈረንሽት ማድረግ፣ ሪኮግናይዝ ኢስኬሚክ ሃርት ዲዚዝ ሲምፕተም ኤንድ ዲያግኖሲስ፣ ኮምፔር አንስቴብል አንጃይና ኔሴሲቲ ሴግመንት ኢሊቬሽን፣ ኔሴሲቲ ሴግመንት ኔሴሲቲ ሴግመንት ኢሊቬሽን ኤንድ ኔሴሲቲ ሴግመንት ኢሊቬሽን፣ ክሊኒካል ማዮካርዲያል ኢንፍራክሽን በደንብ እናያለን። ፕላን ፔሸንት ስፔሲፊክ ኢስኬሚክ ሃርት ዲዚዝ ትሪትመንቶችንም ለማየት እንሞክራለን። ሞኒተር ቴራፒ ኢፌክቲቭነስ ኤንድ ሳይድ ኢፌክት፣ የትሪትመንቶቻችንን ሳይድ ኢፌክት እና ኢፌክቲቭነስ እንገመግማለን ማለት ነው። when you come to the introduction, ischemic heart disease is also called coronary heart disease or coronary artery disease። ያው ፕሮብለሙ ያለው ሀርት ላይ ሆኖ ስፔሻሊ ኮሮናሪ አርተሪ ላይ ስለሆነ ችግሩ ያው ኮሮናሪ ሀርት ዲዚዝ ኦር ኮሮናሪ አርተሪ ዲዚዝ ብለን እንገልጸዋለን። ወይም አዘር ኔም ኦፍ ኢስኬሚክ ሃርት ዲዚዝ ነው ማለት ነው። ኢስኬሚክ የሚለው ነገር ስታንድ የሚያደርገን ምንድን ነው? ዜር ኢዝ ዲክሪዝመንት ኦፍ ሳፕላይ ኦፍ ኦክሲጂኔትድ ብለድ ቱ ዘ ሀርት፣ ወደ ሀርት የሚሄደው ደም ምን እንዳለ እንደቀነሰ፣ ስፔሻሊ ኦክሲጂኔትድ ብለድ የምንለው ሳፕላይ የሚያደርገው ኮሮናሪ አርተሪ ነው ሀርትን ሳፕላይ የሚያደርጋት። ስለዚህ የእሱ ኦክሉድ መደረግ ስፔሻሊ አርተሪዮስክለሮሲስ ፕለግ በምንለው በዛ ፕለግ በእነዚህ ባድ ኮሌስትሮል በምንላቸው ዲፖዚሽን ምን በመደረጉ ብሎክ በመደረጉ ምክንያት ስፔሻሊ የሳፕላይ ኦፍ ኦክሲጅን ቱ ዘ ሀርት ዲክሪዝ ያደርጋል ማለት ነው። ኢስኬሚያ የሚመጣው በምንድን ነው? ማዮካርዲያል ኦክሲጅን ሳፕላይ እና ዲማንድ ምን በመሆኑ ምክንያት ነው? ኢምባላንስ በመሆኑ ምክንያት ነው ማለት ነው። ስለዚህ ያው ኢስኬሚክ ሃርት ዲዚዝ የምንለው በዋነኛነት ኢትዝ ዲዚዝ ዛት አታክ ሀርትን አታክ የሚያደርግ ነው። ስፔሻሊ ዘ ኮሮናሪ አርተሪ ኢዝ አፌክትድ። ዌን ዘ ኮሮናሪ አርተሪ ኢዝ አፌክትድ ዜር ኢዝ ሾርቴጅ ኦፍ
ሶርቴጅ ኦፍ ብለድ ኦክሲጂኔትድ ብለድ ሙቭ ቱ ዘ ሀርት። ስለዚህ ኢስኬሚያው ይፈጠራል ማለት ነው። ያው እዚህ ጋር ለማሳየት እንደተሞከረው በዋነኛነት እነዚህ ኮሮናሪ አርተሪ የምንላቸው የትኛው ኮሮናሪ አርተሪ ታይፕ የትኛውን ሀርት ፓርት ሳፕላይ እንደሚያደርግ ነው የሚያሳየን። ሶ ኢፍ ዜር ኢዝ ኤኒ ፕሮብለም ኢን ዚስ አርተሪ ዘ ሀርት ካንኖት ጌት ኢናፍ ብለድ፣ ያው ስራዋን ለመስራት አታገኝም ማለት ነው። እና የዚህ ነገር ዋናው መነሻ እንደምታዩት ይቺ የሎ ከለሯ ስፔሻሊ የምታሳየን ኮሌስትሮል ነው። ስፔሻሊ እነዚህ ባድ ኮሌስትሮል የምንላቸው ብለድ ቨዝሉ ላይ ዲፖዚትድ በመሆን ምን ያደርጉታል ማለት ነው? መዝጋት ይጀምራሉ ማለት ነው። ግን ዘግተውት ራሱ አይቀሩም። ምን ይሆናሉ? ከሆነ ሰዓት በኋላ ምን ያደርጋሉ? ራፕቸር ያደርጋሉ። እና ራፕቸር በሚያደርጉበት ሰዓት ምን ይኖራል? ኳጉሌሽን ይኖራል ማለት ነው። ኢፍ ዜር ኢዝ ኳጉሌሽን ዜር ኢዝ ሞር ኦክሉድ እየሆነ ምን እየሆነ ይፈጠራል ማለት ነው? ኢስኬሚያው እየተባባሰ ወደ ማዮካርዲያል ኢንፍራክሽን ይሄዳል ማለት ነው። ስለዚህ ዘሜን ኮዚስ አርተሪዮስክለሮሲስ ፕላግ፣ ይሄ ፕላግ ደግሞ ዝም ብሎ አይመጣም። ምን ይኖራል? ኢንዶትሊያል ዲስፋንክሽን ኤንድ ኢንፍላሜሽን በሚኖርበት ሰዓት ምን ይኖራል? አርተሪዮስክለሮሲስ ፕላግ ፎርሜሽን ይኖራል። ይሄ ፎርም የሆነው ፕላግ ዝም ብሎ ስቴብሉን አይቀመጥም። ስፔሻሊ ኢፍ ኢት ኢዝ አኪዩት ኮሮናሪ ሲንድረም ዚስ ፕለግ ኢዝ ራፕቸር ያደርጋል ማለት ነው። ራፕቸር በሚያደርግበት ሰዓት ምን ይፈጠራል? ትሮምበስ ፎርሜሽን። ይሄ ትሮምበስ ፎርሜሽን ደግሞ ፕላትሌቶች እየመጡ አግሪጌት ሲያደርጉ እነዚህ ክሎቲንግ ፋክተሮች ሲመጡ ምን እየሆነ ይመጣል? እያደገ ትሮምበሱ ይፈጠራል ማለት ነው። ስለዚህ ትሮምበሱ ከተፈጠረ ምን ይኖራል? ኦክሉዥን ኦፍ ኮሮናሪ አርተሪ። ስለዚህ ብለድ ፍሎ ቱ ዘ ሀርት ሪዲዩስ ያደርጋል፣ ማዮካርዲያል ኢንፍራክሽን ይፈጠራል ማለት ነው። ሶ ኬ አይዲያው ምንድን ነው? ፕላግ ራፕቸር አለ፣ ከዛ ትሮምቦሲስ አለ፣ ፋይናሊ ኢስኬሚክ ሀርት ዲዚዙ ሀፕን ያደርጋል ማለት ነው። ወደ ኤፒዲሞሎጂ ስንመጣ ያው ሊዲንግ ኮዝ ኦፍ ዴዝ ነው። ስፔሻሊ ኢን ዩናይትድ ስቴትስ ሞስትሊ ኢን ሚድል ኤጅ ማን በጣም አፌክት ይደረጋል ከወመኖች በላይ። ኢን ኢትዮጵያ አመንግ ዘ ካርዲዮቫስኩላር ዲዚዝ ኦልሞስት 73% ኢዝ ST segment elevation, myocardial infarction, and the mortality rate is 27.7%. ስለዚህ ሃይሊ በርደን የሆነ ዲዚዝ ኮንዲሽን ነው ማለት ነው። ዘ ኔክስት ዋን ኢዝ ሪስክ ፋክተር። የሞዲፋይብል ኤንድ ነን ሞዲፋይብል ብለን እንከፍላቸዋለን። ሞዲፋይብል የምንላቸው ፋርማኮሎጂካሊ ሊሆን ይችላል። ነን ፋርማኮሎጂካሊ አጀስት ልናደርጋቸው የምንችላቸው ላይክ ስሞኪንግ፣ ሲጋሬት፣ ዲስሊፒዲሚያ፣ ዲያቤትስ መልተስ፣ ሃይፐርቴንሽን፣ ፊዚካል ኢንአክቲቪቲ፣ ኦቤሲቲ ኢትካን ሞዲፋይ ማድረግ እንችላለን። ወይን ዩ ካም ቱ ነን ሞዲፋይብል ያው እኛ ሞዲፋይ ልናደርጋቸው የማንችላቸው ስፔሻሊ ኤጅ፣ ጀንደር ኤንድ ፋሚሊ ሂስትሪ እነዚህ ነን ሞዲፋይብል ናቸው ማለት ነው። ወደ ክላሲፊኬሽኑ ስንመጣ ያው በጣም በዋነኛነት ትኩረት አድርገን ከምናያቸው ነገሮች አንደኛው ክላሲፊኬሽኑ ነው። ያው ክላሲፊኬሽኑን አወቅን ማለት ዲያግኖሲሱን አወቅን ማለት ነው። ያው ዲያግኖስቲክ ፓራሜትሮችን ተጠቅመን ስለሆነ ክላሲፋይ የምናደርገው ማለት ነው። እና በዋነኛነት ዲያግኖስ ለማድረግም ክላሲፋይ ለማድረግ የምንጠቀምባቸው 3 ነገሮች አሉ። አንደኛው ሲምፕተም ዱሬሽን ነው። ሲምፕተሙ ምን ያህል ይቆያል የሚል ነገር ነው። ከሲምፕተም ዱሬሽን አንጻር ክሮኒክ እና አኪዩት ብለን እንከፍላቸዋለን። ስፔሻሊ ሳይን ኤንድ ሲምፕተሙ ከ15 ደቂቃ በታች፣ ከ10 ደቂቃ በታች፣ ከ20 ደቂቃ በታች የሚሆን ከሆነ ስፔሻሊ ከ20 ደቂቃ በታች የሚሆን ከሆነ ክሮኒክ ኮሮናሪ ሲንድሮም ኦር ክሮኒክ ስቴብል አንጃይና እንለዋለን። 20 እና 20 ደቂቃ እና ከዛ በላይ የሚቆይ ከሆነ ደግሞ አኪዩት ኮሮናሪ ሲንድረም ብለን እንከፍለዋለን ማለት ነው። ስለዚህ ቤዝድ ኦን ዱሬሽን ኦፍ ሳይን ኤንድ ሲምፕተም ኤንድ ዜር ሲቬሪቲ ውስጥ ራሱ ክሮኒክ ስቴብል አንጃይና ሲሆን ያን ያህል ሄቪነስ ስኩዊዚንግ ነገር ነው እንጂ የሚኖረው ያን ያህል ከበድ ያለ ፔን አይኖረውም። ኢፊቲዝ አኪዩት በሚሆንበት ሰዓት ግን ክራሽ የሚያደርግ ስፔሻሊ ኤሌፋንት ያህል ክብደት ልባችን ላይ የቆመብን ያህል አይነት ስሜት ያህል ይሰማናል ማለት ነው። ሌላኛው ኢሲጂ ነው። ኢሲጂን በመጠቀም ስፔሻሊ ክሮኒክ ስቴብል አንጃይና ከሆነ ኖርማል ነው የሚሆነው። አኪዩት በሚሆንበት ሰዓት ስፔሻሊ አንስቴብል አንጃይናው እና ነን ኤስቲ ሴግመንት ኤሊቬሽን ማዮካርዲያል ኢንፍራክሽኑን በኢሲጂ መለየት አንችልም።
ምን ነው ሊሆን የሚችሉት? ወይ ኖርማል ይሆናሉ፣ ወይ ቲዮብ ኢንቨርዥን ያጋጥማቸዋል፣ ወይ ኤስቲ ሴግመንት ዲፕሬሽን ነው ሊያጋጥማቸው የሚችል። ኤስቲ ሴግመንት ኢሊቬሽኑ ግን ያው ኢሊቬት ያደርጋል ማለት ነው። ሌላኛው ባዮማርከርስ የምንላቸው ካርዲያክ ባዮማርከር ስፔሻሊ ማዮካርዲያል ኢንፍራክሽን ካለ ኢሊቬት ያደርጋሉ፣ ሴል ዴዝ እንዳለ ስለሚያሳየን ማለት ነው። አንስቴብል አንጃይና እና ስቴብል አንጃይናው ላይ ግን የለም ማለት ነው። ያው እቺም የምታሳየን ስላይድ የምታሳየን ያው አሁን ያልኳችሁን ነገር በደንብ አድርጎ ከኢሲጂው አንጻር ከትሮፖኒኑ አንጻር የትኛው ላይ ኖርማል ይሆናል፣ የትኛው ላይ ኢሊቬትድ ያደርጋል፣ ኢሲጂውስ ምን ይነግረናል የሚለውን ነገር ነው የሚነግረን። እና ቅድም እንዳልኳችሁ ቪዲዮ ላይ እንደዚህ ነገሮች ካልታያችሁ በደንብ እንደነገርኳችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ የቴሌግራም ቻናላችንን ፓወርፖይንቱን አወርዳችሁ ማየት ትችላላችሁ እና ችን ነገር ማየት ትችላላችሁ። ስፔሻሊ ኤስቲ ሴግመንት እንትን ስቴብል አንጃይና ሲሆን ኖርማል ኢሲጂ ነው፣ ትሮፖኒኑም ኖርማል ነው። አንስቴብል አንጃይና ሲሆን ኢሲጂው ኖርማል ሊሆን ይችላል፣ ቲዌቭ ኢንቨርዥን። ኤስቲ ሴግመንት ዲፕሬሽን ነው። በዚህ ሰዓት ምን አይሆንም፣ ኢሊቬት አያደርግም። ኤስቲ ሴግመንት ኢሊቬት ካደረገ ያ ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን ነው። እና ነን ኤስቲ ስንመጣ ግን ነን ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን ኢሲጂው ላይክ ዛት ኦፍ ማን ነው አንስቴብል አንጃይና ነው ማለት ነው። ሁለቶችን ዲፈረንሺየት የምናደርጋቸው በካርዲያክ ባዮማርከር ነው። እንደነገርኳችሁ ማዮካርዲያል ኢንፍራክሽን ካለ ኢሊቬትድ ያደርጋል። እንደምታዩት ማዮካርዲያል ኢንፍራክሽን ነው፣ ይሄም ማዮካርዲያል ኢንፍራክሽን ነው። ሁለቱም ላይ ኢሊቬትድ አድርጓል። ኢፍ ኢት ኢዝ አንስቴብል አንጃይና ምን አያደርግም? ኢሊቬት አያደርግም ማለት ነው። ሴል ዴዝ የለም ማለት ነው። ፓቶፊዚዮሎጂ ላይ ስንመጣ ኖርማል የሆነው ኮሮነሪ አርተሪ ምን የለውም፣ አርተሪዮስክለሮሲስ ፕለግ አይኖረውም። ምንም ፕለግ የለውም። ምንም አፌክትድ የሆነ ኢንዶቴሊየም የለውም ማለት ነው። ዌን ዩ ካም ቱ ክሮኒክ ስቴብል አንጃይና ዜር ኢዝ ኦይሊ የሎ ከለሩ ምን እንደሚያሳየን ሊፒድ ኮሩን የሚያሳየን ባድ ኮሌስትሮሎች ምን እንደሆኑ በተለያየ ምክንያት አኮምሌት እንደሆኑ እና ምን ለጊዜው ራፕቸር እንዳያረጉ ምን እንደያዛቸው ካፕ የፋይበር ካፕ የምንለው ምን አድርጎ አፍኖ እንደያዛቸው ነው የሚያሳየን። ስፔሻሊ ስቴብል አርተሪዮስክለሮሲስ ፕላግ ሲሆን ከኮሩ በላይ ምኑ ይሄ ፋይበር ካፕ ስትሮንግ ስለሆነ ምን አያረጉም፣ ራፕቸር አያረጉም። ስለዚህ እንደዚሁ ስቴብል እንደሆነ ይቀመጣል ማለት ነው። እና አትረስት ላይ ምንም አይነት ችግር አይኖርባቸውም። እንደዚህ አይነት ሰዎች ፊዚካል ኤክሰርሳይዝ ሲሰሩ ምናምን ነው ችግሩ የሚመጣው። ዌን ዩ ካም ቱ አኪዩት ኮሮናሪ ሲንድረም፣ ወደ አኪዩት ኮሮናሪ ሲንድረም ስንመጣ ግን ሊፒድ ኮሩ እያደገ በተለይ ፋይበር ካፑ ደግሞ ምን እያለ ቲን እየሆነ ስለሚሄድ በቀላሉ እንደምታዩት እዚህ ጋር ራፕቸር ያደርጋል። ይሄ ራፕቸር የሚያደርግ ከሆነ ቅድም እንደተነጋገር ነው ፕላትሌቶች ምን ይመጣሉ፣ አግሪጌት ያደርጋሉ ማለት ነው። መጣው እዚህ ጋር አግሪጌት በሚያደርጉበት ሰዓት ትሮምበሱ ይፈጠራል። ትሮምበሱ ከተፈጠረ ምን ይሆናል ማለት ነው፣ ነገርየው ኤግዛዘርቤት እያደረገ ይሄዳል ማለት ነው። ግን በዚህ ሰዓት ኢፍ ዘ ኢንዶጂነስ አንቲኳጉላንት ፕሮቲን ፌል ቱ ሃልት ዚስ ፕሮሰስ፣ ይሄ ነገር ኳጉሌት እያደረገ ሰውነታችን ይሄን ነገር ማስቆም የማይችል ከሆነ ይሄ ፊብሪኖጅኑ ወደ ፊብሪን ይቀየራል፣ ወደ ኢንሶሊብል ወደ ሆነ ትሮምበስ ማለት ነው። ስለዚህ በዚህ ሰዓት እኛ ምን መስጠት አለብን? ስፔሻሊ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን የሚሆን ከሆነ ኢሚዲየትሊ ሪፐርፊዥን ቴራፒ ያስፈልጋቸዋል እነዛ ሰዎች። ሪፐርፊዥን ቴራፒ ማለት ወይ በፊብሪኖላይቲክ ወይ በፒሲአይ መሰራት አለበት። ያ ነገር መወገድ ይኖርበታል ማለት ነው። ስፔሻሊ ነን-ኤስቲ ሴግመንት ኢሊቬሽን ሲሆን ሪስክ ሰርተን ነው ቲሚ ስኮር የሚባል አለ። እሱን ከሰራን በኋላ ነው እነዚህ ሰዎች ሪፐርፊዥን ቴራፒ ያስፈልጋቸዋል አያስፈልጋቸውም የሚለውን የምንወስነው ማለት ነው። ኖርማል ከሆነ ዲማንድ እና ሳፕላያችን በቃ የተመጣጠነ ነው የሚሆነው። ኢስኬሚክ ሃርት ዲዚዝ ሲሆን ግን ዲማንድ እና ሳፕላያችን ሚስማች አለ ማለት ነው። ኢንክሪዝ ማዮካርዲያል ኦክሲጅን ዲማንዱ እየጨመረ ሳፕላዩ ግን በጣም ይቀንሳል ማለት ነው። ወደ ክሊኒካል ፕሬዘንቴሽን ስንመጣ ቅድም ለመነጋገር እንደሞከርነው ክሮኒክ ከሆነ ፔኑ ላስት የሚያደርገው ሌዛን 10 to 15 ሚኒት ነው። ብዙውን ጊዜ ከ1 እስከ 5 ሚኒት ነው የሚቆየው። ዲስኮምፎርት ቸስት ዲስኮምፎርት ይኖራል። ስፔሻሊ ሄቪነስ፣ ፕሬጀር፣ ስኩዊዚንግ፣ ታይትነስ ግራጁዋሊ ነው ፔኑ የሚመጣው። በተጨማሪ ደግሞ ይሄ ፔን የሚመጣው አትረስት የለም። ብዙውን ጊዜ ምን ሲኖር ነው? ስትረስ ሲኖር፣ ድራግ ስንጠቀም
አንዳንድ ድራጎች በፊዚካል ኤክሰርሳይዝ ሰዓት፣ ኤግዘርሽን ሲኖር እንደዚህ አይነት ሁኔታዎች ሲፈጠሩ ነው የሚኖሩ እና በቀላሉ ካረፍንበት ወይም ናይትሮግላይሰሪን ከተጠቀምን ሪሊፍ ያደርጋል ማለት ነው። ምን ከሆነ ክሮኒክ ከሆነ። አኪዩት ሲሆን ግን ፔኑ ላስትስ ሎንገር በጣም ሞር ሲቪየር የሆነ በተጨማሪ ከ20 እና ከዛ ደቂቃ በላይ የሚቆይ በዛ ላይ ኤሌፋንት ስታንዲንግ ኦን ማይ አወር ቸስታችን የቆመብን ያህል አይነት ስሜት ነው የሚሰማን። ራዲየት ያደርጋል ወደ ጆ፣ ወደ ኔክ፣ ወደ አርም በተለይ ሌፍት ሳይድ ኦፍ አወር ቦዲ ራዲየት ያደርጋል ማለት ነው። በተጨማሪም ማዘር ሲምፕተሞች አሉት ላይክ ዲያፎረሲስ፣ ዊክነስ፣ ፋቲግ፣ ሲንኮፕ ኢንክሉዲንግ ሲንኮፕ ሊኖረው ይችላል። ሲንኮፕ ማለት ራሳችንን ስተን ልንወድቅ እንችላለን። ካርዲያክ ዴዝ ሊኖር ይችላል። ሳደን የሆነ ካርዲያክ ዴዝ ሊኖር ይችላል ዲቱ ቬንትሪኩላር ፊብሪሌሽን ማለት ነው። ስለዚህ በጣም ፕሬዘንቴሽናቸው ታይፑን እንድንለየው ያደርገናል ማለት ነው። ቅድም እንደነገርኳችሁ ከሂስትሪ ኤንድ ፊዚካል ኤግዛሚኔሽን አንጻር አውርተናል። ከኢሲጂም አንጻር ስፔሻሊ ኢሲጂን በማየት ለምሳሌ ኖርማል የምንለው ኢሲጂ እንደምታዩት እዚህ ጋር ኖርማል ኢሲጂ የምንለው ኤስቲ ሴግመንቶቹ ናች፣ ቲ ዌቮቹ ናች። ምን ሲያደርግ ሴግመንት ኢሊቬሽን በሚሆንበት ሰዓት ምን ያደርጋል? ይቺ ኤስቲዋ ከፍ ትላለች ማለት ነው። ቲዌቭ ኢንቨርዥን ኢንቨርት ያደርጋል ማለት ነው። ሴግመንት ዲፕሬሽን የምንለው ደግሞ ወደ ታች ይወርዳል ማለት ነው። ስለዚህ ብዙን ጊዜ ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን ከሆነ ይህንን አይነት ነገር ነው የምናገኘው ማለት ነው። ነን ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን ይሄም ሊሆን ይችላል፣ ይሄኛውም ሊሆን ይችላል። ኤስቲ ሴግመንት ዲፕሬሽን ሊያጋጥመን ይችላል፣ ቲዌቭ ኢንቨርዥን ሊያጋጥመን ይችላል፣ ወይም ኖርማል ሊሆን ይችላል ማለት ነው። ስቴብል አንጃይና ሲሆንስ? ስቴብል አንጃይና ሲሆን ኖርማል የሆነ ኢሲጂ ነው የሚያጋጥመን ምን ካልሆኑ በስተቀር ፊዚካል ኤክሰርሳይዝ የማይሰሩ ፊዚካል ኤክሰርሳይዝ እየሰሩ ካልሆነ ኖርማል ነው የሚሆነው ማለት ነው። እነዚህን እንትኖች ተጠቅመን ማወቅ እንችላለን። ሌላኛው እነዚህ ባዮሎጂካል ባዮኬሚካል ማርከርስ የምንላቸው ናቸው። እኒህ ደግሞ ማዮካርዲያል ኢንፍራክሽን ካለ ስፔሻሊ ሰሌክቲቭ የምንለው እኛ የምንጠቀመው ብዙን ጊዜ ትሮፖኒን አዩ ነው። በጣም ሰሌክቲቭ ነው፣ ለሀርት ብቻ ነው። ሀርት መስሎች ዳሜጅድ ሲሆኑ ነው የሚጨምረው። በተጨማሪ አንዴ ከጨመረ እስከ 10 ቀን መቆየት ይችላል። ሌሎችም አሉን ግን እነሱ የምን ችግር አለባቸው? የሴንሲቲቪቲ የሴሌክቲቪቲ ችግር አለባቸው። አሁን ለምሳሌ ትሮፖኒን ቲን ብንወስድ እሱ የምን ችግር አለበት? የሴሌክቲቪቲ ችግር አለበት። ለምንድን ነው? ኖት ኦንሊ ፎር ካርዲያክ መስል ለምን አይነት መስሎችም ለስከለተን መስሎችም ይጨምራል ማለት ነው። ወደ ኬራቲን ካይኔስ ስንመጣ ኖት ኦንሊ ሴሌክቲቪቲ የሴንሲቲቪቲ ችግርም አለበት ማለት ነው። ሌላኛው ኮሮናሪ አንጂኦግራፊ ይሄኛው ዲግሪውንም ሎኬሽኑንም ይነግረናል። የትኛው አካባቢ አርተሪ ነው የተጎዳው፣ የትኛው በምን ያህል ዲግሪ ነው የተጎዳው የሚለውን ይነግረናል ማለት ነው። ያው ስፔሻሊ ባዮማርከሮች እዚህ ጋር ተቀምጠዋል። ትሮፖኒን አይ፣ ትሮፖኒን ቲ፣ ኬራቲን ካይኔዝ ያው ሞስት የምንጠቀመው ትሮፖኒን አይን ነው ብያቸዋለሁ። የራሳችን የሆነ ምክንያት አለን። አንደኛው ካርዲያክ ሰሌክቲቭ መሆኑ ምክንያት ነው። ኦንሊ ኢን ካርዲያክ መስል ዌን ዩ ካም ቱ ትሮፖኒን ቲ ኢትስ ፕሬዘንት ኢን ካርዲያክ ኤንድ ስከለተን መስል። ስለዚህ እንደዚህ አይነት ችግሮች አሉበት ማለት ነው። ስፔሻሊ ወደ ትሮፖኒን አዩ ስንመጣ ዊዝን 2 to 4 ሃወር ሲምፕተሙ በኖረ ወይም ኢንፍራክሽኑ በተፈጠረ የማዮካርዲያል ኢንፍራክሽኑ በተፈጠረ ከ2 እስከ 4 ሰዓት መጨመር ይጀምራል። እስከ ስንት ቀን? እስከ 10 ቀን ይቆያል ማለት ነው። ኖርማል የምንለው ሌዛን 0.03 ናኖግራም ፐር ኤምኤል ነው። በት ማዮካርዲያል ኢንፍራክሽን አለ የምንለው ከ2 በላይ ሲሆን ነው ማለት ነው። ኬራቲን ካይኔዝ ያው ሴሌክቲቪቲ እና ስፔሲፊሲቲ ችግር አለበት ብያቸዋለሁ። ላስት የሚያደርገውም እስከ 2 ቀን እስከ 3 ቀን ብቻ ነው። ይሄ ጉዳት ነው። ለምን በ4ኛ ቀኑ በ5ኛ ቀኑ ቢመጣ አናገኘውም ማለት ነው። ያ ሰው ማዮካርዲያል ኢንፍራክሽን ካጋጠመው ማለት ነው። እና የለስ ሴንሲቲቭ እና ስፔሲፊሲቲ ችግር አለበት። ትሮፖኒኑን ካጣ ነው እሱን ልንጠቀም እንችላለን ማለት ነው። ዲያግኖሲስ ያው አውርተናል። ምንም ከ20 ደቂቃ በላይ የሚቆይ ከሆነ ፔኑ ምንን ነው ማሰብ ያለብን? አኪዩት ኮሮናሪ ሲንድሮም። አኪዩት ኮሮናሪ ሲንድሮም ደግሞ ለሁለት ይከፈላል፣ አንስቴብል እና ማዮካርዲያል ኢንፍራክሽን ብለን።
አንስቴብሉን ከማዮካርዲያል ኢንፍራክሽን የምንለየው በምንድን ነው? በሴል ዴዝ ነው። ምን ከሆነ አንስቴብል አንጃይና ከሆነ ምን አይኖረውም? ሴል ዴዝ አይኖረውም። ትሮፖኒኑ ምንድን ነው የሚሆነው? ኔጌቲቭ ነው የሚሆነው ብያቸዋለሁ። ነን ኤስቲ ሴግመንት ኢሊቬሽንስ ኢሲጂው ምንድን ነው የሚሆነው? ወይ ቲዌቭ ኢንቨርዥን ይኖረዋል፣ ወይ ኤስቲ ሴግመንት ዲፕሬሽን ይኖረዋል። ትሮፖኒኑስ ምንድን ነው? ፖዘቲቭ ነው። ትሮፖኒኑ ፖዘቲቭ ነው የሚሆነው። ኤስቲ ሴግመንት ኢሊቬሽኑን ቀጥታ በኢሲጂ ቀጥታ መለየት እንችላለን። ኢሲጂ ሰርተን ኤስቲ ሴግመንት ኢሊቬሽን ካሳየ ያው እሱ ነው ማለት ነው። ስለዚህ ከአንዳንድ መለየት እንችላለን ማለት ነው። እስኪ ይችን ኬዝ እንፍታት። ያው ትንሽ ፈጠን ፈጠን የምለው ያው ሰዓት ላለመውሰድ ነው። ፔሸንት ፕሬዘንት ዊዝ ኢንተርሚታንት ቸስት discomfort for the past 2 days, which has recently worsened in intensity. The pain now occur even at rest. ECG shows T-wave inversion in multiple leads. Cardiac troponin levels are elevated. Thus, findings suggest myocardial injury without ST segment elevation. ስለዚህ የትኛው ታይፕ ኦፍ ኢስኬሚክ ሃርት ዲዚዝ ነው? እዚህ ጋር በዋነኛነት ማየት ያለብን አንደኛ ፔኑ የመጣው መቼ ነው ነው። ፔኑ የመጣው አትረስት ነው። ፔኑ የመጣው አትረስት ነው። በተጨማሪ ኢሲጂ ምን አሳይቶናል? ቲ ዌቭ ኢንቨርሽን ኤስቲ ሴግመንት ኢሊቬሽን የለውም ብሎናል። በተጨማሪ ደግሞ ምን አላለን? ሴል ዴዝ አለው። ካርዲያክ ትሮፖኒን ሌቭሉ ኢሊቬትድ አድርጓል። ስለዚህ ኢሲጂውን በማየት ኤስቲ ሴግመንት ኢሊቬሽኑን ማስወጣት እንችላለን። ለምን? ያለው ቲ ዌቭ ኢንቨርዥን ነው። ኤስቲ ሴግመንት ኢሊቬሽን የለም ተብለናል። ስለዚህ ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን እናስወጣለን፣ ሲን ማለት ነው። በተጨማሪ ስቴብል አንጃይናንም እናስወጣለን። ለምን? ፔኑ ያለው አትረስት ነው ብሎናል። በተጨማሪ ደግሞ ዜሪስ ሴል ዴዝ እያለን ነው። ስለዚህ ይህንንም ማስወጣት እንችላለን ማለት ነው። አሁን ኤስቲ ሴግመንት ነን ኤስቲ ሴግመንት ኢሊቬሽን እና አንስቴብል አንጃይና ቀርተውናል። እዚህ ጋር ምን ካለ ካርዲያክ ባዮማርከር የምንላቸው ትሮፖኒናይ፣ ሌሎችም ኬራቲን ካይኔዝ ካሉ አንስቴብል አንጃይና ሊሆን አይችልም። አንስቴብል አንጃይና ምን የለውም? ሴል ዴዝ የለውም ማለት ነው። ስለዚህ ዘ አንሰር ኢዝ ነን ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን። ለምን? ቲ ዌቭ ኢንቨርዥን ነው፣ አትረስት ፔን አለው፣ በዛ ላይ ደግሞ ካርዲያክ ሴል ዴዝ ስላለው ማለት ነው። ስለዚህ ዘ አንሰር ኢዝ ቢ ማለት ነው። ሌሎች ኬዝ ጥያቄዎችም አሉ። እነዚህን ሰርታችሁ ኮሜንት ላይ መልሳችሁን አስቀምጡና ምላሽ እሰጣችኋለሁ እዛው ላይ። እሺ ዘ ኔክስት እንዳወራ ነው ቅድም አውትላይኑ ላይ ሪስክ ስኮር እናደርጋለን። ስፔሻሊ ኤስቲ ሴግመንት ኢሊቬሽኑ ስኮር ማድረግ አያስፈልገንም። ቀጥታ ኢሚዲየት የሆነ ሪፐርፊውዥን ቴራፒ መሰራት አለበት። ያው ኤስቲ ሴግመንት ኢሊቬሽን ማዮካርዲያል ኢንፍራክሽን መሆኑ ብቻ ሃይ ሪስክ ስለሆነ ለዴዝ በጣም ሃይ ሪስክ ስለሆነ ቀጥታ ሪፐርፊውዥን ቴራፒ መስጠት አለብን። ስፔሻሊ ሪፐርፊውዥን ቴራፒ የምንላቸው ሶስት ናቸው በዋነኛነት ፊብሪኖ ላይቲክስ፣ ፒሲአይ እና ካቤጅ የሚባላል ሌላ። ስፔሻሊ ፊብሪኖላይቲክ ዊዝን 30 ሚኒት መስጠት አለብን በመጣ ማለት ነው፣ ሆስፒታል በመጣ። ፒሲአይ ካለ ደግሞ ዊዝን 90 ሚኒት መስጠት ይኖርብናል። when you come to treatment of non-ST segment elevation myocardial infarction ሰውየውን ሪስክ መስራት አለብን። ሪስኩን ከሰራን በኋላ ይሄ ቲምት ስኮር የሚባል አለ። ቲ ስታንድ ፍሮም ትሮምቦላይሲስ፣ አይ ስታንድ ፍሮም ኢን፣ ኤም ስታንድ ፍሮም ማዮካርዲያል፣ አይ ስታንድ ፍሮም ኢንፋርክሽን። ስለዚህ ስፔሻሊ non-ST segment elevation ወደ ትሪትመንት ይሄ ሰውዬ ሪፐርፊዥን ቴራፒ ያስፈልገዋል አያስፈልገው የሚለውን ነገር የምንወስነው ስኮር በማድረግ ነው ማለት ነው። ስኮር ስናደርግ የምናያቸው ኮምፖናንቶች አሉ። አንደኛው እያንዳንዳቸው ዋን ፖይንት ነው የሚይዙ። እድሜያቸውን እናያለን። አንድ ኤጅ ምንድን ነው ብለናል? ነን ሞዲፋይብል ሪስክ ነው ብለናል ቅድም። ስለዚህ እሱን እናያለን። ግሬተር ዛን ኦር ኢኳል ቱ 3 ካድ ሪስክ ፋክተር መኖር፣ ኮሮናሪ አርተሪያል ዲዚዝ ስፔሻሊ ቅድም ያየናቸው ሪስኮች አይደለም። ከነሱ ከ3 በላይ ሪስክ ካለበት፣ ናውን የሆነ ካድ ካለበት፣ አስፕሪን ዩዝ ዊዝን 7 ዴይስ ባለፉት 7 ቀናት አስፕሪን ከተጠቀመ፣
ግሬተር ዛን ኦር ኢኳል ቱ አንጃይና ኤፒሶድ ዊዝን 24 ሃወር በ24 ሰዓት ውስጥ 2 እና ከዛ በላይ የአንጃይና ኤፒሶድ ካለበት፣ ትራንሲት ኤስሲቲ ኢሊቬሽን ኤንድ ዲፕሬሽን ካለ፣ ኢሊቬትድ ባዮማርከሮች ካሉ እነዚህ ስኮር ስናደርግ ለእያንዳንዳቸው 1 ፖይንት እንሰጣለን ማለት ነው። ከሁለት በታች ካመጣ ሎ ሪስክ ነው። ኢንተርሚዲየት ሪስክ የምንለው ደግሞ ከ3 እስከ 4 ነው። ሃይ ሪስክ የምንለው ከ5 በላይ ካመጣ ነው ማለት ነው። ስለዚህ ይህን ስኮር ተጠቅመን ትሪትመንታችንን እንቀጥላለን ማለት ነው። ሶ ስፔሻል አቴንሽን መስጠት ያለብን ስፔሻሊ እዚህ ኢስኬሚክ ሃርት ዲዚዝ ላይ ክሎቲንግ ኖት ኦንሊ ፎር ዲቪቲ ላይ ምናምን ፐልሞናሪ ኢምቦሊዝም ላይ ብቻ አይደለም። ይሄ ክሎቲንግ በጣም ትልቅ ችግር የሚፈጥርብን ስፔሻሊ እዚህ ኢስኬሚክ ሃርት ዲዚዝ ላይ ትልቅ የሆነ ችግር ይፈጥርብናል ማለት ነው። ስለዚህ ፕሮሰሱን መረዳት በጣም አስፈላጊ ነው። ስለዚህ ያው ክሎቲንግ ያው ሁሉም ነገር መጠን አለው። በመጠኑ ከሆነ ለእኛ የሚጠቅመን ነገር ነው። ክሎቲንግ ከሌለ የሰው ልጅ ይሞታል። የሆነች ትንሽ ነገር ብትቆርጠው ክሎት የማይፈጠር ከሆነ በብሊዲንግ ምክንያት ምን ይሆናል? ህይወቱን ሊያጣ ይችላል፣ ወይም ፐርማነንት የሆነ ዳሜጅ ሊያጋጥመው ይችላል። ስለዚህ ክሎቲንግ ሁሌ ይጎዳል ማለት አይደለም፣ ግን መቆጣጠር ካልቻል እኛ ሲስተማችን ሀልት ማድረግ የማይችል ከሆነ ማስቆም የማይችል ከሆነ ነው ትልቁ ችግር። እና ፕሮሰሱ እንዴት ነው? ክሎቲንግ እንዲፈጠር ዋናው መሰረታዊ ነገር መጀመሪያ ፕላትሌት ነው። ፕላትሌት ናቸው ሁሉን ነገር አክቲቬት የሚያደርጉት። እነሱ አክቲቬት ካደረጉ ነው ምኖች የሚመጡ እነዚህ ብለድ ክሎትስ የምንላቸው ወይም ክሎቲንግ ፋክተሮች ይመጣሉ። እነሱ ከመጡ ፎርሜሽን ኦፍ ክሎት ይፈጠራል። ከዛ ክሎቱ ከተፈጠረስ በኋላ ያ ክሎት ፎርሜሽን ተርሚኔት ይደረጋል። ተርሚኔት ከተደረገ በኋላስ ያ ቦታ እንዲጸዳ ዲዞልቭ እንዲደረግ ይደረጋል። ይሄ ኖርማል ፊዚዮሎጂ ነው። ግን ኢስኬሚክ ሃርት ዲዚዝ ላይ ይሄ ይሆናል ወይ? አይሆንም። ክሎቱ እየተፈጠረ እንደገና ምን እየሆነ ነው የሚሄደው? መንገዱን እየዘጋው ብለድ የሚሄድበትን መንገድ እየዘጋው ነው የሚሄደው። ስለዚህ እኛ ይሄን ነገር ሰውነታችን መቆጣጠር ካልቻለ እኛ መቆጣጠር አለብን። በምን? ባይ ዩዚንግ ዲፈረንት ታይፕ ኦፍ ሜዲሲን ስፔሻሊ ቱ ኮንትሮል ፕላትሌት ዊ አር ዩዚንግ አንቲፕላትሌቶች እንጠቀማለን። ስፔሻሊ ፕራይሜሪ እና ሰከንዳሪ ፕሮፊላክሲስ ላይ በደንብ ነው የምንጠቀማቸው። ስለዚህ አንቲፕላትሌት ኤጀንቶችን እንጠቀማለን። ቱ ኮንትሮል ኮአጉሌቲንግ ፋክተር ዊ አር ዩዚንግ አንቲኮአጉላንት ላይክ ሂፓሪን፣ ዋርፋሪን፣ ዳይሬክት ትሮምፒን ኢንሂቢተር እነሱ እንጠቀማለን ማለት ነው። ቱ ዲዞልቭ ዘ ትሮምበሱ የተፈጠረ አሁን ለምሳሌ የሆነ አርተሪ ኮሮነሪ አርተሪ ኦልሞስት 90% ኦክሉት ተደርጎ እነዚህ አንቲኮአጉላንት ወይም አንቲፕላትሌቶች ያን ቦታ ሊያስተካክሉት አይችሉም። ያኔ ምን ያስፈልጋል? ሪፐርፊዥን ቴራፒ የምንለው ስፔሻሊ ባይ ዩዚንግ ሜዲሲን ያው ነን ፋርማኮሎጂካሊ ልንሰራው እንችላለን። ግን ፋርማኮሎጂካሊ ስናወራ የምንጠቀመው እነዚህ ፊብሪኖላይቲክ ኤጀንቶችን ነው። ስፔሻሊ እነዚህ ቲሹ ፕላዝሚኖጅን አክቲቬተር የምንላቸው እና አልቲፕሌዝን እንጠቀማለን። ሌሎቹ ደግሞ እነ ስትሪፕቶካይኔዝ እነ ዩሮካይኔዝ አሉ ማለት ነው። ስለዚህ ባይ ዩዚንግ ዚስ ሜዲሲንስ ዊ ካን ኮንትሮል ዚስ ፕሮሰስ፣ ይህን ፕሮሰስ በደንብ አድርገን ኮንትሮል ማድረግ እንችላለን ማለት ነው። ትንሽ ቪዲዮ እንዳይረዝም ማኔጅመንቱን ቀጣይ ፓርት 2 ላይ እንዲሁ በ10 ወይ በ20 ደቂቃ እናያታለን ማለት ነው። ስለዚህ የትኛውም አስተያየት ሀሳብ ካላችሁ በኮሜንት አሳውቁኝ። በፓርት 2 እመለሳለሁ።